ሰላም ጤና ይስጥልኝ ውድ የማሳያ ኒውስ ተመልካቾች፣ ዛሬ ግንቦት 14 ቀን 2018 እንደ ኢሮፓውያን አቆጣጠር ሜይ 22 2026 በማህበራዊ ሚዲያ በሀገራችንና በዓለም ዙሪያ የተከሰቱ እጅግ አንገብጋቢና አዳዲስ መረጃዎችን ይዘንላችሁ ቀርበናል። አርዕስተ ዜና። የዲላን ፔጅ አዲስ አበባ መግባትና የኮሪደር ልማት ክርክር። በሚሊዮን የሚቆጠሩ ተከታዮች ያሉት ዓለም አቀፉ የዲጂታል ጋዜጠኛ ዲላን ፔጅ በአዲስ አበባ ባደረገው ቆይታና በማህበራዊ ሚዲያ ላይ የቀሰቀሰው የሀሳብ ፍጭት። የቲክቶክ ላይቭ ስጦታዎች ውዝግብ። በቲክቶክ ላይ ሌሊቱን ሙሉ በሚደረጉ የቀጥታ ስርጭቶችና በገንዘብ ስጦታዎች ዙሪያ በማህበረሰቡ ዘንድ የተነሳው አዲስ የባህልና የስራ አመለካከት ክርክር ነው። የኢትዮ ሱዳን ድንበር ወታደራዊ ስጋት። የሱዳን ጦር ከታጣቂዎች ጋር ከባድ ውጊያ ካደረገ በኋላ ከኢትዮጵያ ድንበር አቅራቢያ የምትገኘው ቁልፍ ከተማ መቆጣጠሩን አወጀ። ውጥረቱ ወዴት እያመራ ነው? የምርጫ 2018 አዲስ መግለጫ። አራት የሀገር ውስጥ ተቃዋሚ ፓርቲዎች በጋራ በሰጡት መግለጫ በሀገሪቱ የፖለቲካ አካባቢ አየር ላይ አስቸኳይ ማሻሻያ እንዲደረግ ጠየቁ። ቪዲዮውን ላይክ በማድረግ ጀምሩ። አሁን ወደ ዝርዝር መረጃዎቹ እንለፍ። የመጀመሪያውና በማህበራዊ ሚዲያ ላይ ከፍተኛ ትኩረት የሳበው መረጃችን በቅርቡ በአዲስ አበባ በተካሄደው የመጀመሪያው የአፍሪካ ሶሻል ሚዲያ ተጽዕኖ ፈጣሪዎች ጉባኤ ዙሪያ ነው። በዚህ ጉባኤ ላይ ለመሳተፍ በሚሊዮን የሚቆጠሩ ተከታዮች ያሉት ታዋቂው ዓለም አቀፍ የዲጂታል ጋዜጠኛ ዲላን ፔጅ አዲስ አበባ መግባቱ ይታወሳል። ዲላን ፔጅ በአዲስ አበባ ስላለው የኮሪደር ልማት፣ ስለ አዲሶቹ መንገዶችና ስለ ከተማዋ ገጽታ የጋራ ቪዲዮዎችን በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ እይታዎችን አግኝተዋል። ይህ ክስተት በኢትዮጵያ የቲክቶክ እና የፌስቡክ ተጠቃሚዎች ዘንድ ሰፊ መነጋገሪያ ሆኗል። አንዳንድ ወገኖች የዲላን ፔጅ መምጣትና ስለ ሀገሪቱ ያሳየው አዎንታዊ ገጽታ ለቱሪዝምና ለሀገር ገጽታ ግንባታ ትልቅ ፋይዳ አለው በሚል ያደነቁት ሲሆን፣ በአንጻሩ ሌሎች ደግሞ ዓለም አቀፍ ተጽዕኖ ፈጣሪዎች የከተማዋን ውበት ብቻ ሳይሆን ከኮሪደር ልማቱ ጀርባ ያለውን ማህበራዊ ተጽዕኖዎችንም ጭምር መመልከት ነበረባቸው በሚል የሀሳብ ፍጭት እያደረጉ ይገኛሉ። የዲላን ፔጅ ቪዲዮዎች አሁንም በቲክቶክ ላይ በሰፊው እያነጋገሩ ነው። ከዲላን ፔጅ በመቀጠል በማህበራዊ ሚዲያ ላይ ትልቅ አጀንዳ ሆኖ የቀጠለው በሀገር ውስጥ የቲክቶክ አጠቃቀም ባህል ላይ እየታየ ያለው ለውጥ ነው። በተለይም ታዋቂው የቲክቶክ ይዘት አዘጋጅ አዶናይና ሌሎች ወጣቶች ሌሊቱን ሙሉ ቀጥታ ስርጭት በመግባት ከተከታዮቻቸው የገንዘብ ድጋፍ ወይም የቲክቶክ ስጦታዎችን የመጠየቅ ልማዳቸው በማህበረሰቡ ዘንድ ሰፊ ክርክር አስነስተዋል። ይህ ጉዳይ በሁለት ተቃራኒ ጎራዎች የተከፈለ ነው። በአንድ በኩል ሂሱን የሚያቀርቡ ወገኖች ይህ አይነቱ አሰራር ወጣቱ ትውልድ ጠንክሮ ከመስራት ይልቅ በቀላሉ ገንዘብ ለማግኘት እንዲመኝ ያደርጋል፣ የስራ ባህልንም ያጠፋል በማለት ድርጊቱን በከፍተኛ ሁኔታ ይኮንናሉ። በሌላ በኩል ደግሞ ይህ በዘመናዊው ዲጂታል ዓለም ያለ አዲስ የገቢ ምንጭ ነው፣ ወጣቶች ስራ ባጡበት በዚህ ወቅት ቴክኖሎጂን ተጠቅመው ራሳቸውን የሚረዱበት መንገድ ስለሆነ ሊወቀስ አይገባም በሚል ይሟገታሉ። ይህ በተለያዩ የቲክቶክ ቪዲዮ ምላሾች ላይ እየታየ ያለውን ክርክር ዛሬ ግንቦት 14 ቀንን በማህበራዊ ሚዲያው ላይ እንደጋለ ቀጥለዋል። የሀገር ውስጥ ፖለቲካና የምርጫ 2018 ውዝግብ። አሁን ደግሞ ወደ ሀገር ውስጥ አንገብጋቢ የፖለቲካ መረጃዎች እንለፍ። ሰኔ 2018 እንደ አውሮፓውያን አቆጣጠር ጁን 2026 የሚካሄደው ሰባተኛው ሀገራዊ ምርጫ ተከትሎ የፖለቲካ ምህዳሩ መሞቅ ጀምረዋል። ዛሬ አራት ታዋቂ የሀገር ውስጥ ተቃዋሚ ፓርቲዎች በጋራ በሰጡት መግለጫ በሀገሪቱ ባለው የጸጥታ ሁኔታና በአንድ አካባቢዎች ፓርቲዎች በነፃነት መንቀሳቀስ ባለመቻላቸው ላይ ከፍተኛ ቅሬታ አቅርበዋል። ፓርቲዎቹ አሁን ያለው ከባቢ አየር የምርጫውን ተአማኒነት አደጋ ላይ ሊጥል እንደሚችል አስጠንቅቀው ምርጫ ቦርድ አስቸኳይ ማሻሻያዎችን እንዲያደርግ ጠይቀዋል። ይህ በእንዲህ እንዳለ በማህበራዊ ሚዲያዎች ላይ የተደራጁ የሐሰተኛ መረጃዎችና የማንነት ተኮር ትረካዎች በከፍተኛ ሁኔታ መጨመራቸውን የማህበራዊ ሚዲያ ክትትል ሪፖርቶች አጋልጠዋል። የኢትዮጵያ ሚዲያ ባለስልጣናትም በማህበራዊ ሚዲያ ላይ ህገወጥ ይዘቶችን በሚያሰራጩ አካላት ላይ ጥብቅ ክትትል እያደረገ መሆኑን አስታውቋል። የኢትዮ ሱዳን ድንበር ወታደራዊ ውጥረት።
ሌላው የሀገራችንን ደህንነት በቀጥታ የሚነካው አሳሳቢ መረጃ ከድንበር አካባቢ እየተሰማው ነው። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁንም በቀጥታ ወደ ኢትዮጵያ ድንበር ተቃርቧል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውና በፈጣን ድጋፍ ሰጪ ኃይሎች ቁጥጥር ስር የነበረችውን ከረክ የተባለችውን ቁልፍ ከተማ ሙሉ በሙሉ መቆጣጠሩን ይፋ አድርጓል። ይህ ክስተት ለምን አሳሳቢ ሆነ? አንዳንድ የሱዳን ወታደራዊ መኮንኖች ታጣቂዎቹ ጥቃቱን የሰነዘሩት ከኢትዮጵያ ድንበር በኩል ተነስተው ነው የሚል ክስ በማቅረብ ላይ ናቸው። ምንም እንኳን የኢትዮጵያ መንግስት በሱዳን የውስጥ ጉዳይ ጣልቃ እንደማይገባ በተደጋጋሚ ቢገልጽም በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት መሻከር ማሳየቱ አልቀረም። ይህ የድንበር ላይ ውጥረት በቀጠናው ሌላ የኃይል ፍጥጫ እንዳይፈጥር በቅርብ ክትትል እየተደረገበት ይገኛል። ዓለም አቀፍ መረጃዎችና የነዳጅ ገበያ ስጋት። በመጨረሻም የዓለም አቀፉን የኢኮኖሚና የጂኦ ፖለቲካ ውጥረት እንመልከት። በሆርሙዝ ጠባብ አካባቢ በተፈጠረው የጸጥታ ቀውስ ምክንያት እንደ ኢትዮጵያ ያሉ ታዳጊ ሀገራት በዓለም አቀፍ የነዳጅና ማዳበሪያ ገበያ ላይ እየደረሰ ያለው ጫና እያሳሰባቸው መሆኑን ገልጸዋል። አዲስ ስታንዳርድ እንደዘገበው የሳውዲ አራምኮ ኃላፊዎችም ቀውሱ በአስቸኳይ ካልተፈታ በዓለም ገበያ ላይ ከፍተኛ የነዳጅ እጥረትና የዋጋ ንረት ሊከሰት እንደሚችል አስጠንቅቀዋል። ይህም ዲሞክራሲ ነው በፔጁ ላይ ዘግቦታል። ይህ የዋጋ ንረት ወደ ሀገር ውስጥ እንዳይገባ መንግስት የተለያዩ የኢኮኖሚ ማረጋጊያ ፖሊሲዎችን ለመቅረጽ እየሞከረ ይገኛል። የግንቦት 14 2018 የተጣሩና ወቅታዊ መረጃዎቻችን እነዚህ ይመስሉ ነበር። የዲላን ፔጅ በአዲስ አበባ መገኘትና በኮሪደር ልማቱ ዙሪያ ያላችሁ አስተያየት ምንድን ነው? በአዶናይና እንዲሁም በሌሎች ወጣቶች የቲክቶክ ላይቭ ስጦታዎችን አጠቃቀም ላይስ ምን ትላላችሁ? ሀሳባችሁን ከታች በኮሜንት ላይ ጻፉልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላምና ጤና ለሀገራችን። ደህና ቆዩ።